አዲስ አበባ ውስጥ እልቅ ያለ ለየትም ሰፈር ደግሞ ቅርብ የሆነ አፓርትመንት ቤት ላሳያችሁ። እዚህ ጋር እንግዲህ መጀመሪያ የምናገኘው የሰራተኛ ክፍሉን ነው። እንደምታዩት የራሱ የሆነ ሻወር፣ ሽንት ቤት ይኖረዋል ማለት ነው። ከዛ ደግሞ ወደ ዋናው ክፍል ስንገባ እንደምታዩት ሳሎኑ ልቅቅ ያለ ነው። በደንብ ቆንጆ ሆኖ የተሰራ ሳሎን ነው። ከዛ ደግሞ እዚህ ጋር ባልኮኒ ይኖራል። መናፈስ ይፈልጉ ይህን ይመስላል ማለት ነው። ከዛ ደግሞ ወደ ኪችኑ እንሂድ። ኪችኑ እንግዲህ እንደምታዩት ነው። በደንብ ስፋት ያለው ውበት ያለው ከውጪ በመጡ ማቴሪያሎች የተሰራ ኪችን ነው ማለት ነው። ከዛ ደግሞ የምንቀጥለው ወደ መኝታ ቤቶች ይሆናል። ይሄ እንግዲህ ዋናው መኝታ ቤት ነው። እንደምታዩት በጣም ሰፊ ነው። የራሱ የሆነ መታጠቢያ ክፍል ይኖረዋል። ከዛ ደግሞ ከቅድም ካየነው ከሳሎኑ ጋር ደግሞ ባልከኒ ይጋራል ማለት ነው። ሌሎች ሁለት ቀሪ መኝታ ቤቶች አሉ። እነሱን ላሳያችሁ። አንደኛው እንደምታዩት ይሄንን ይመስላል። ይሄን በደንብ ሰፍት ያለ ልቅቅ ያለ ነው። ሁለተኛው ደግሞ ይሄን ይመስላል ማለት ነው። እንደምታዩት ይሄ ለቤተሰብ ነው በደንብ ለሁለቱ እንግዲህ የሚጠቀሙት ኮመን የሆነ ባዝሩም ይኖራቸዋል ማለት ነው። እሱ ደግሞ መሀል ላይ ሁለቱ መኝታ ቤቶች መሀል ላይ እናገኘዋለን። የተጠቀምነው ጋር ልክ ለማስተር ቤድሩሙ እንደተጠቀምነው አይነት ነው የሚሆነው። ስለዚህ ጨርሰናል። እንግዲህ ይሄንን ቤት ማግኘት የምትፈልጉ ሰዎች ደውሉልን ከስር በምናስቀምጠው ስልክ።